Welcome back to Therapy and Tea with Ruhi. ለማታውቁኝ ሩሂ ባይከዳ እባላለሁ የስነ ልቦና ባለሙያ also the founder and CEO of Anchored Village Counseling and Wellbeing. በዚህ ቻናል ብዙ እየተነጋገርን ያለነው ልጆቻችንን እንዴት ኢንተንሽናል ሆነን በማስተዋል እናሳድጋቸው። ከፍ እያሉ ሲመጡ actually even ትንንሾች ሆነው ራሱ የሚያልፉበትና ኤክስፒሪየንስ የሚያደርጉትን ነገር እኛ ጋር መጀመሪያ መምጣት እንዲችሉ እንደ መፍትሄ ወላጆቻቸውን ቀድመው ማሰብ እንዲችሉ ኦፕን እና ኦነስት ሆነው ደግሞ የሚያልፉበትን እንዲያዋዩን ቤታችንን እንዴት ሴፍ የሆነ ኤንቫይሮንመንት እናድርገው የሚለውን ስንጨዋወት ቆይተናል። የዛሬውን ደግሞ ትንሽ ፐርሰናል አድርገን ልብ ከልብ የምንነጋገርበት ኤፒሶድ ይሆናል። እኔ እዚህ ሙቪ ያደረኩት ቲኔጅ ሆኜ ነው። ሃይ ስኩል እያለሁ ነው ሙቪ ያደረኩት እና እዚህ ሙቭ እንዳደረግን በጣም በፍጥነት አንደርስታንድ ያደረግኩት ነገር ወላጆቼ ፊት ለፊት ያለው ኤክስፔክቴሽን እና ውጪ ስወጣ በትምህርት ቤት ሊሆን ይችላል፣ በጓደኞቼ ሊሆን ይችላል፣ ከኔ የሚጠበቅብኝ ማንነት በጣም የተለያዩ ናቸው። ካልቸራችን በጣም የተለየ ነው። ኤክስፔክቴሽኑ የተለየ ነው። እቤት የሚከበረው ማንነት እዛ ላያስከብረኝ ወይም ተቀባይነት ላያስገኘኝ እንደሚችል በጣም ቶሎ ነው የገባኝ። ብዙ ወላጆች ስለ ቲኔጀሮች እና ስለ ፕሪቲኖች ሳወራ ቀድመው የሚሉኝ ኢንፋክት ሌላ ሶሻል ሚዲያ ፕላትፎርም ላይ አንድ ሰው እንደዚህ ብሎ ካመንት አድርጓል። እነሱ መልቲፕል ፐርሰናሊቲ ያለባቸው ብዙ ጊዜ ይሄንን ሶሻል ሚዲያ ላይ ብቻ ሳይሆን ኢን ፐርሰን ወላጆች ይሉኛል፣ ኖ ልጄ መልቲፕል ፐርሰናሊቲ ያለው እኔ ፊት ለፊት የሚሆነው ሰው ሌላ፣ ውጪ ሲሆን የሚሆነው ሰው ሌላ ሲሉ እመለከታለሁ። ይሄንን በጣም በጣም ፐርሰናሊ አንደርስታንድ አደርገዋለሁ። ምክንያቱም እንዳልኳችሁ ሃይ ስኩል እያለሁ ኢቨን ኮሌጅ እያለሁኝ አንደርስታንድ ያደረኩት እኛ ሶሳይቲ ውስጥ ኤክስፔክት የሚደረገው ኤክስፔክቴሽን አለ፣ ውጪ ደግሞ ተቀባይነት የሚያስገኘኝ ሌላ ፐርሰናሊቲ አለ። ልጆች ሁለት ፐርሰናሊቲ ኖሯቸው ሳይሆን ሁለት በጣም በተለያየ ዓለም መካከል ሁለት በጣም በተለያየ ካልቸር መካከል ፋንክሽን እንዲያደርጉ ግዴታ ስለሚሆንባቸው ነው። ስለዚህ እነዚህ መልቲፕል ፐርሰናሊቲ አለባቸው ከምትሉት ቲኔጀሮች አንዷ ነበርኩ ልላችሁ ነው። በዛ ጊዜ ግን በጣም ያላስተዋልኩት አሁን በተለይ ብዙ ከወላጆች ጋር ከሰራሁ በኋላ እኔም ወላጅ ከሆንኩ በኋላ በጣም የገባኝ ወላጆቼ በጣም በጣም ይጥሩ ነበር። ኢንፋክት በጣም ኢንተንሽናል ሆነው ነው ያሳደጉኝ። ብዙ ነገሮችን ኦፕን ሆነን የምናወራ ቤት ነበርን። ነገር ግን ቲኔጅ እያለሁኝ ይሄንን አላስተዋልኩም። በዚህ አጋጣሚ ማመንዳድ ቴንክ ዩ ሶ ማች ብዙ ያላየሁት ነገር ነበር አሰ ቲኔጀር። ኢንፋክት በጣም ፍረስትሬትድ ሲሆን ትዝ ይለኛል። እኔ የማልፍበትን ፕሬሸር ያለብኝን ጫና ለምንድን ነው አንደርስታንድ የማያደርጉት? እዛ ከኔ የሚጠበቀውን ማንነት ለምንድን ነው የማይገባቸው? ብዙ አንዳንድ ውሳኔዎቼ በጣም ኢሪቴት ሲያደርጋቸው ሳይ ወይንም አንዳንድ ነገሮችን ለመናገር ስል ተቀባይነት እንዳላገኘ ሲገባኝ በጣም 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 እበሳጭባቸው ነበር። ያ ደግሞ በመካከላችን ትልቅ ስፔስ ፈጥሮ ነበር። ግን አሁን እያደኩኝ ማለት አልችልም በጣም ያለው ግን እድሜ እየጨመረ ሲመጣ ወላጅ ስሆን ከወላጆች ጋር በጣም መስራት ስጀምር ግን በጣም ያስተዋልኩት እንደኛ ካልቸር አክቹዋሊ ራሱን ሳክሪፋይስ የሚያደርጉ ወላጅ የለም ብል ድፍረት አይሆንብኝም። ስንወድ ልጆቻችንን በጣም ፊየርስሊ ነው የምንወደው፣ በጣም ዲፕሊ ነው የምንወደው። እንዲያውም እኮ ብዙ አባባሎች አሉ፣ ሳትወልድ ብላ ሳትወልድ ተኛ የሚባለው ራሱ የካልቸራችንን ቫልዩ ይገልጸዋል። ከወለድን በኋላ ህይወታችን ለልጆቻችን ነው የሚለው ኢምፕሊኬሽን ስላለው። ነገር ግን ብዙ የማስተውለው እኔም በኤክስፒሪየንስ ያየሁት ወላጆችን ብዙ ጊዜ የሚሉኝ እኔ ለልጄ እለፋለሁ፣ ልጄ እንዲያናገረኝ ቤቴ ሴፍ ስፔስ እንዲሆን ብዙ እጥራለሁ፣ ነገር ግን ልጄ ስቲል ድብቅ ነው፣ ነገር ግን ልጄ አፕሪሺየት አያደርግም እኔ ኮንትሪቢዩት የማደርገውን ወላጆች ይሉኛል። በጣም በጣም እውነት ነው። ይሄንን ዲቫይድ በጣም አስተውለዋለሁ። ወላጆች ይሄንን ለቅሶ ያለቅሳሉ። ቀጥሎ ደግሞ ፕሪቲ እና ቲን ያሉ ክላይንቶችን ስመለከት ኢንዲቪጁዋል ቴራፒ ላይ ቢሆን ዩዝ ግሩፖች ላይ ቢሆን በአገልግሎት ቢሆን በተለያዩ ስፔሶች ሳገኛቸው የእነሱም ጩኸት አለ። ወላጆች አይረዱኝም። የሆነ ነገር ብላቸው በፍጹም አይገባቸውም። ወይንም ለማዋራት የሆነ ነገር ጨንቆኝ ለነሱ ሼር ማድረግ ጀምሬ እኔ አውርቼ ሳልጨርስ ስለራሳቸው ታሪክ ማውራት ጀምረዋል። ስለሚሰለቸኝ ባላዋራቸው ነው የሚሻለኝ። ወይንም እኔ ካላመጣው የእውነት ወላጆች አክቹዋሊ የሚፈልጉኝ ሁሉ አይመስለኝም። ወይንም እኔ ጥፋት ባጠፋ ወላጆቼ የእውነት አብሮኝ እንደሚቆሙ አላምንም ብዙ ይሉኛል። በጣም የሚጥር ወላጅ አለ። በጣም ብዙ ሳክሪፋይስ የሚያደርግ ወላጅ አለ። በጣም ለልጆቹ ኤቭሪቲንግ ለመሆን ቀንና ሌት የሚሰራ ወላጅ አለ። እዚህ ደግሞ ወላጆቹ እንዲረዱት የሚፈልግ ቲኔጀር አለ። ግን መካከላቸው ስፔስ ተፈጥሯል።
ይሄንን በጣም አየዋለሁ። እንዳልኳችሁ እኔ ቲኔጅ ሆኜ ሃይ ስኩል ኮሌጅ ሆኜ የነበረኝ ኤክስፒሪየንስ ወላጆቼ ላይ በጣም ፍረስትሬትድ ሆን ነበረ። ከዛ በኋላም ኮሌጅ ጨርሼ ማስተር ሰርቼ ወደ ስራ አለም ስገባ በጣም ፎከስ አድርጌ ስራ የነበረው ፕሪቲን እና ቲኔጅ ላይ ላሉ ልጆች ነበረ። እነሱ ላይም ስሰማ ይሄንን ጩኸትም ስሰማ በጣም ፍረስትሬትድ ሆን ነበር። ወላጆች ለምንድን ነው ልጆቻቸውን ቁጭ ብለው የማያዳምጡት? ለምንድን ነው እንትና ምን ይለኛል ከሚለው ሀሳብ ትተው ከይሉኝታ ትተው ልጆቻቸው ላይ ፎከስ የማያደርጉት? በጣም እል ነበረ። 2020 ኮቪድ ሀፕን ሲያደርግን በጣም አስተያየቴ ሽፍት አደረገ። 2020 አምሹር ብዙዎቻችን እንደምናስታውሰው ሎክዳውን ነበረ። በተለይ ደግሞ እዚህ ሀገር ያለን ሰዎች፣ እዚህ ሀገር ስለሆነ ሎክዳውን ውስጥ የነበርኩት፣ በጣም ብዙ ሰዎች ስትራግል ያደረጉበት ሲቹዌሽን ነበር። ምክንያቱም በዛ ስፔስ ውስጥ ብዙ ቤተሰቦች ሳይወዱ በግዳቸው አሳልፈው የማያውቁትን አማውንት ኦፍ ታይም አንድ ላይ ማሳለፍ፣ አንድ ቤት መሆን ግዴታ ነበረባቸው። እዛ መሀል ላይ ከአንድ ኮሚዩኒቲ ኦርጋናይዜሽን ጋር መስራት ጀመርኩኝ። ስለ ትውልድ የሚባል ኦርጋናይዜሽን ነበረ። የእኛን ህብረተሰብ ሰፖርት ማድረግ ነበር። እኔ እዛ ኦርጋናይዜሽን ውስጥ የገባሁት ልጆችን ፕሪቲ እና ቲን ላይ ያሉትን ኢሞሽናል ሰፖርት ለመስጠት፣ ሰልፍ አዌርነስ እና ሊደርሽፕ ክላስ ለመስጠት በየሳምንቱ የአንድ ሰዓት ቨርቹዋል ሴሽን አደርግ ነበር እና እዛ ላይ ጩኸታቸው እሱ ነው። በቃ አያዳምጡኝም፣ አይሰሙኝም፣ አይፈልጉኝም፣ አይወዱኝም ልጆቹ። እሱ መሀል እያለን ብዙ የኛ ኮሚዩኒቲ አምሹር እዚህ የምታዳምጡኝም ይሄንን ኤክስፒሪየንስ አድርጋችኋል። ብዙ የኛ ኮሚዩኒቲ በጣም ከባድ ክራይሲስ ውስጥ ነው በዛ ሎክዳውን ውስጥ ሀፕን ያደርገው። ምክንያቱም ቲኔጅ ልጆቻቸው ፕሪቲ ልጆቻቸው የራሳቸው ዓለም ነበራቸው፣ ውጭ የራሳቸውን ህይወት ነበር የሚኖሩት። ግን ይሄ ሎክዳውን ሲፈጠር ወላጆች የማያውቋቸውን ልጆች ተዋወቋቸው። ብዙ ወላጆች ልጆቻቸው አዲክሽን ውስጥ እንደገቡ አወቁ። ኢሞሽናል ስትረስ፣ ሜንታል ሄልት ክራይሲስ ውስጥ እንዳሉ አወቁ። ኢቭን አቢዩሲቭ ሪሌሽንሽፕ ውስጥ እያለፉ እንደሆነ ልጆቻቸው የእውነት እየኖሩ ያሉትን ኑሮ በዛ ሎክዳውን ውስጥ አወቁ። ያ ልጆቻቸውን የእውነት ማንነታቸውን ማየት ሲጀምሩ ወላጆች ስኪሉም ድጋፉም ስላልነበራቸው በጣም ብዙ ክራይሲስ፣ በጣም ብዙ ዋጋ የተከፈለባቸው ቤቶች በጣም ብዙ አሉ። እንደዚህ ኤክስፒሪየንስ ማድረግ ሲጀምሩ ብዙ ወላጆች ሪች አውት ማድረግ ጀመሩ። ከልጆቻችን ጋር የምታደርጉትን ነገር በጣም እንወደዋለን፣ ግን እኛም እርዳታ ያስፈልገናል፣ ፕሊዝ ሪሶርስ ስጡን የሚባለው ጩኸት ስለመጣ እሱን ምላሽ ለመስጠት ነው ይሄንን የወላጆችን ግሩፕ ወይንም በሳምንት አንዴ ትሬኒንግ ፋሲሊቴት ማድረግ የጀመርኩት አብረውኝ ከሚሰሩ ሰዎች ጋር። ይሄንን ሳደርግ በጣም ፐርስፔክቲቭ የተቀየረ፣ አሁን ያው ምቹር አድርጌ ስራ አለም ውስጥ ገብቼ እነዚህን ወላጆች ስተዋውቃቸው የእውነት ከልባቸው ባላቸው ስኪል፣ ባላቸው ሪሶርስ፣ ባላቸው ማስተዋልና እውቀት ሁሉ ጥግ ድረስ ለልጆቻቸው ይሮጣሉ። ልጆቻቸው ጋር ሲመጣ ግን ልጆቻቸው እንደዛ አንደርስታንድ አያደርጓቸውም። ኢንፋክት አፕሪሺየት አያደርጉትም። ስለዚህ ይሄንን ዲቫይድ በጣም ሬኮግናይዝ እንዳደረግ አረገኝ። በጣም ወላጆችን አፕሪሺየት እንዳደረግ አረገኝ። አጌን ማም ኤንድ ዳድ ቴንክ ዩ። ቲኔጅ ሆኜ ብዙ ያልገባኝን ነገር መልስ ሆነልኝ። አሁን ወላጆች ጋር ስትመለከት ኢትስ ናት ቢካዝ ወላጆች ልጆቻቸውን ስለማያስቀድሙ ሳይሆን፣ ወላጆች ልጆቻቸውን ስለማይወዱ ሳይሆን፣ ሲምፕሊ የካልቸሩ ጋብ፣ የጀኔሬሽኑ ጋብ፣ ኢቭን የቋንቋው ጋብ በጣም ትልቅ ስፔስ በወላጆችና ልጆች መካከል እየፈጠረ ሚስ አንደርስታንዲንግ እየፈጠረ ነው እንጂ ሁለቱም አካሎች ለመገናኘት አንድ ላይ ለመሆን በጣም የሚጠሩ አካሎች ናቸው፣ ወላጆችም ልጆችም። ይሄ ፐርስፔክቲቭ ሽፍት ኤክስፒሪየንስ እያደረኩኝ ያው 2021 ላይ ደግሞ እናት ሆንኩኝ። እናት ሆን ደግሞ የተለየ አፕሪሺዬሽን ለወላጆች እና ለወላጆቼ እንዳደርግ አድርገኝ። አገን ማም ኤንድ ዳድ ቴንክ ዩ። ምክንያቱም እንደ እናት ደግሞ ለልጆቻችን የምናረጋቸው ነገሮች አሉ፣ ይጠቅሟቸዋል ብለን የምናረጋቸው ነገሮች አሉ። ግን አለፍ ብለን ስንመለከተው ጎድቼው ነበር ወይንም አስተሳሰቤ ልክ አልነበረም ብለን ራሳችንን የምንገምትበት አለ። ግን እንደ ዘዴ እንደ ወላጅ ለልጆቻችን ዋልቢንግ፣ ለልጆቻችን ደህንነት እንደኛ የሚያስብ እንደኛ ቁጭ ብሎ የሚያድር የለም። ይሄንን ሁሉ አንደርስታንዲንግ የኖረኝ ግን አሁን እኔ ከወላጆች ጋር ኤክስፖዠር ሲኖረኝ ነው እንጂ እንደ ቲኔጀር በሁለት ካልቸሮች መካከል ራሷን ለማወቅ እየሞከረች ያለች ቲኔጀር። ባይ ዘ ዌይ ስለ ቲኔጅ ልጆቻችን በጣም አንደርስታንድ ማድረግ ያለብን ተቀባይነት ማግኘት ማለት በተለይ ደግሞ በኩዮቻቸው መካከል ተቀባይነት ማግኘት የእውነት ፍላጎት ብቻ አይደለም፣ ኢትስ አ ሰርቫይቫል ኒድ ነው። ማንነታቸውን ገና ዴቨሎፕ እያደረጉ ያሉበት እድሜ ላይ ነው። ኢንዲፔንደንሳቸውን ገና ዴቨሎፕ እያደረጉ ያሉበት እድሜ ላይ ነው። ስለዚህ በጓደኞቻቸው
ፊት ለፊት ተቀባይነት ማጣት ማለት ለነሱ በጣም ትልቅ ክራይሲስ ነው። እሱን መጀመሪያ ማወቅ አለብን። ሪሊ ካስተዋል ነውና እኮ አነስት ከሆነ እኛ ራሱ ትልልቆች ሆነን ሰው ምን ይለኛል በሚለው ስንት ውሳኔዎቻችንን ቀይረናል ወይ ስንት ነገሮችን አድርገናል። ሰው እንዳይቀየመኝ ወይንም ሰው ፊት ተቀባይነት ለማግኘት ብለን እኮ እኛ እንኳን ኮምፕሮማይዝ የምናደርገው ነገር አለ። እንግዲህ ኢማጅን የቲኔጀር አእምሮ ብስለት የሌለው አእምሮ ገና ዴቨሎፕ አድርጎ ያልጨረሰ አእምሮ ምን ያህል ለተቀባይነት ሳክሪፋይስ ሊያደርግ እንደሚችል አስቡት። የመጀመሪያው ኮመንት ላይ ስንመለከት መልቲፕል ፐርሰናሊቲ ያለባቸው ብዙ ወላጆች የሚሉት ሪሊ መልቲፕል ፐርሰናሊቲ ኖሯቸው አይደለም። መልቲፕል ፐርሰናሊቲ ኖሮኝ አይደለም፣ ግን እዚህኛው ዓለም ውስጥ ተቀባይነት ማግኘት እፈልጋለሁ። በጓደኞቼ በኩዮቼ መካከል ተቀባይነት እንዲኖረኝ እፈልጋለሁ። እዚህ ደግሞ ወላጆቼን ዲስአፖይንት ማድረግ አልፈልግም። ወላጆቼ ፊት ለፊት ኮሚዩኒቲ ፊት ለፊትም ተቀባይነት ማግኘት እፈልጋለሁ። ስለዚህ እንደዚህ ሲሆን ምን ሀፕን ያደርጋል? ልጆቻችን መልቲፕል የሆኑ ሰዎች እንዲሆኑ እናስገድዳቸዋለን። እኛ ፊት ለፊት እኛ የምንፈልገውን አይነት፣ ውጭ ደግሞ ውጭ የሚጠበቅባቸውን ነገር። የኔ ዓላማ በምሰራው ስራ ሁሉ እንዳልኳችሁ በጣም ስፔሻላይዝ አድርጌ የምሰራው ወይንም ደስ እያለኝ የምሰራው ከፕሪቲን እና ቲኔጅ ልጆችና ወላጆቻቸው ቤተሰቦቻቸው ጋር ነው። ያው ኢንዲቪጁዋል ቴራፒ አዶልትስም አደርጋለሁኝ፣ ግን በጣም በጣም ልብ ያለው እዚህ ጋር ነው። ለምን መሰላችሁ? እኛ እንደ ባህል እንደ ሃይማኖት በጣም በጣም ብዙ እንቁ የሆነ ነገር፣ በጣም ጠቃሚ የሆነ ነገር አለ በመካከላችን። ነገር ግን አሁን እያስተዋልኩ ያለሁት ኦልደር ጀነሬሽን ለልጆቹ ያንን ማሳለፍ በጣም እየከበደው ነው። ምክንያቱም ልጆች ሁሉንም ነገር ነው በአንድ ላይ ሪጀክት እያደረጉ ያሉት። እኔ ኦፕን ሆኜ ለአንቺ ማዋራት ከቻልኩኝ ለእናቴ ለአባቴ ኤክስፕረስ ማድረግ የማልችል ከሆነ እነሱ የሚመክሩኝን ነገር ጭራሽ አልፈልገውም የሚለው ላይ እየገቡ ነው። ብዙ ትልቅ ቫሊዮቻችንን ሉዝ እያደረግን ነው። ልቤ የእውነት ያለው ይሄንን ስራ ስሰራ፣ እንደዚህ አይነት ቪዲዮዎች ሼር ሳደርጋችሁ፣ ፔረንቲንግ ግሩፕ ሊድ ሳደርግ፣ ኮሚዩኒቲ ኢቨንትስ ኦርጋናይዝ ሳደርግ፣ ቴራፒ ላይ ቤተሰብና ልጆችን ሰፖርት ሳደርግ፣ ልቤ እኔ እንደ ቲኔጅ የተሰማኝን ስሜት የሚሰማቸውን ልጆች ሪሊ የወላጆቻቸው ጥረት እንዲገባቸው ስፔሱን መፍጠር ነው። ወላጆች ደግሞ ያ እየጣሩ ነው። የልጆቻቸውን ዓለም ግን ወርደው እንዲረዱት ያንን አንደርስታንዲንግ መፍጠር ነው። ይህንን ብዙ ጊዜ ስል ወላጆች ፕሊስ መጽሐፍ ስጭን፣ በቃ የምናነበው ራሳችንን የምናጎለብትበት የእነሱንም ዓለም መረዳት የምንችልበት እንዴት ኮሚዩኒኬት ማድረግ እንዳለብን የምንማርበት ሪሶርስ ስጭን ትሉኛላችሁ። ብዙ ኢንቦክሴ በሱ የተሞላ ነው። ከዛ በጣም መወዳቸውን መጽሐፎች ሬኮመንድ ሳደርጋችሁ ጥቂቶቻችሁ ትመለሱና ያ this is a good book፣ ግን የእኛን ስትራግል እየመለሰልን አይደለም። ይሄ ካልቸር ጋፕ እየመለሰልን አይደለም። ጀነሬሽን ጋፕ እየተፈጠረ ያለው ኤቭሪቲንግ የምንናገራቸውን ምስ አንደርስታንድ እያደረጉበት ያለውን ነገር እየነካልን አይደለም። የሚያሳክከንን አላከከልንም ትሉኛላችሁ። ይሄ አሁን የምነግራችሁ ነገር በጣም በጣም ከልቤ በፍቅር በብዙ ስራ መጨረሻ ላይ የደረሰልኝ ነገር ነው። drum rolls please። ይሄንን ሼር የማደርጋችሁ I wrote a book። ይሄ መጽሐፍ የጻፍኩት መጽሐፍ አሁን ኔክስት ማንት ውስጥ ይወጣል። ስፔሲፊክሊ ለአበሻ ወላጆች ነው ይሄ መጽሐፍ። የመጽሐፉ ታይትል እዚህ ጋር እንደምታዩት they talk when they feel safe ነው። It's a conversational guide for Abasha parents of preteens and teens. Conversational guide for ለአበሻ ወላጆች ፕሪቲን እና ቲኔጀር ላላቸው አበሻ ወላጆች ነው ስፔሲፊክሊ የጻፍኩት። መጽሐፉን ስታዩ 21 ቻፕተር ያለው ነው። ኢች ቻፕተር ስፔሲፊክ ቶፒክ ይነካል። ብዙ ጊዜ ከእናንተ ጥያቄ ማግኘው ስለ ዴቲንግ ልጄ እንዴት ነው ማናገራቸው፣ ስለ ሴክሹዋሊቲ፣ ስለ ፒውበርቲ እንዴት ነው ማናገራቸው፣ ስለ ዴቲንግ ሪሌሽንሽፕ እንዴት ነው፣ ስለ ሶሻል ሚዲያ፣ ኢንተርኔት ሴፍቲ፣ ፒር ፕሬሸር፣ ሜንታል ሄልት፣ ይሄ ሁሉ ነገር ራሱን ቻፕተር ይዞ ከቨር ያደርጋል። እዚህ ቻፕተር ውስጥ ጥቂት ሪሶርሶችን ታገኛላችሁ። ኦን ኢች ቶፒክ የልጆቻችን አእምሮ ብስለት የቱ ጋ ነው፣ ለምንድን ነው አንዳንድ አክት የሚያደርጓቸውን ነገር ለምንድን ነው አክት የሚያደርጓቸው ሪሊ ኒውሮሎጂካሊ ኤክስፕሌን የሚያደርግ ወይንም የአእምሯቸውን ብስለት ኤክስፕሌን የሚያደርግ ሴክሽን አለው። ከዛ በኋላ ደግሞ እኛ የመጣንበትን ካልቸር
የሚያያለው። ምክንያቱም እኛ ያደግንበት ነገርና ልጆቻችን እያደጉበት ያለው ካልቸር በጣም የተለያየ ስለሆነ ራሳችንን ያለፍንበትን ሞር አንደርስታንድ ስናደርግ ነው ለነሱ መርጠን ማለፍ ወደሚቀጥለው ጀኔሬሽን ማለፍ ያለበትን ማሳለፍ የምንችለው፣ እነሱ ያሉበትን አንደርስታንድ ማድረግ የምንችለው። እኛ የመጣንበትን ይመለከታል። ከዛ ባለፈ ደግሞ ኮንቨርሴሽናል ጋይድ ይሰጠናል። እንደዚህ ሲሏችሁ እንደዚህ በሏቸው፣ እንደዚህ ሲሏችሁ እንደዚህ አትበሉ። አንዳንድ ደግሞ በጣም ኮመን የሆኑ ብዙ ጊዜ ወላጆች የሚሏቸውን ነገር በስራ የሚያየሁት ኦቨር 10+ years በራሴም ኤክስፒሪየንስ ያየኋቸውን ነገሮች እነዚህ ስትሉ እንደዚህ ነው አንደርስታንድ የሚያደርጉት የሚለውን ኤክስፕሌን የሚያደርግ ሴክሽን አለው። አፍተር ኢች ቻፕተር ደግሞ ወርክሺት ይሰጣቸዋል። ወላጆች ሪፍሌክት የምታደርጉበት 1-4 ጥያቄ፣ ከዛ ቲኔጀሮቻችሁ ደግሞ ሪፍሌክት የሚያደርጉበት። መጽሐፉን ከጨረሳችሁ በኋላ ደግሞ መጨረሻ ላይ 30 day ቻሌንጅ አድርጌላችኋለሁ። ኢች ዴይ ፎከስ የምታደርጉት ነገር ለ30 ቀን ነው። ይሄንን መጽሐፍ እንደምታውቁት በጣም ጥንንጥ ልጆች አሉኝ። ከትንንሽ ልጆች ጋር ነው ራዝብን ታፍ ጀርኒ ይሄንን እዚህ ቦታ ለማድረስ ብዙ ጊዜ እንዲያውም ይሄንን እያልኩኝ ነበረ። ዲስካሬጅ ራሱ ሲሆን እየጻፍኩኝ በቃ ብተውስ እኔ ልጆችን ዝም ብዬ ባሳድግስ ብዬ አውርቼ ሳልጨርስ ከአንዳችሁ ስልክ ይደወልልኛል ወይ ኢሜል አገኛለሁ። እኔ ልጄ እንዴት አድርጌ ኮሚዩኒኬት ማድረግ እንደምችል ግራ ገብቶኛል። እሞክራለሁ፣ ሊያናገረኝ ፈቃደኛ አይደለም። ወር ከክፍሉ አትወጣም ወይ እኔ ያለችበትን ያወቅኩት በጣም ትልቅ ውስብስብ ነገር ውስጥ ከገባች በኋላ ነው። ዋት ዱ አይ ኒድ ቱ ዱ ብዙዎቻችሁ ትሉኛላችሁ፣ እንደንመለሳለሁ። እንደዛ ነው ጀርኒው የነበረው። ስለዚህ ጸሎቴ ይህንን መጽሐፍ ቤታችሁ ሲገባ ዝም ብላችሁ አንብባችሁ እውቀት ሆኖ እንዲቀር ብቻ ሳይሆን የእውነት ቤታችሁ ላይ አፕላይ የምታደርጉትን ስኪል እንዲሰጣችሁ ነው። ስፔሲፊክሊ ለእኛ ኮሚዩኒቲ የተጻፈ ስለሆነ ይሄ በጣም ብዙ ሪሰርቾችን ታያላችሁ። መጨረሻ ላይ ከቨር ያደረኳቸውን ሪሶርሶች ሁሉ ጽፌላችኋለሁ። ሞር ጥልቅ ገብታችሁ ማጥናት ከቻላችሁ you can go to those articles and books that refer ያደረኳቸው። ስለዚህ ይሄንን ያደረኩበት ምክንያት እንዳልኳችሁ በመካከላችን ያለውን ጋፕ በተቻለን መጠን ለማጥበብ፣ በተቻለን መጠን ለመዝጋት ያንን ጋፕ ነው። ይሄ ኢንትረስት ያደርገኛል የምትሉ ከሆነ ፕሊዝ ጆይን this journey። በቃ ራሳችንን እውቀታችንን እናጎልብትና ለልጆቻችን ሴፍ የሆነ ቤት እንስራላቸው። የሆነ ነገር ሲያጋጥማቸው ቀድመው እኛ ጋር እንዲመጡ፣ ኢንተርኔት ላይ እንዲሄዱ አይደለም፣ ጓደኞቻቸው እንዲጠይቁ አይደለም፣ ወይ ማይሆን ሰው ጋር እንዲሄዱ ሳይሆን ወላጆቼን አምናቸዋለሁ የሚለው እነሱ ጋር ገብቶ እንዲያውቁት እናድርጋቸው። ይሄ መጽሐፍ እሱን ነው የሚረዳን። ከዛ ባለፈ ደግሞ ይሄ ፕሪቲን አልደረሰም ልጄ ብላችሁ ዲስካሬጅ እንድትሆኑ አልፈልግም። አክቹሊ ፕሪቲን በፊት ይሄንን ቪዲዮ እያያችሁ ከሆነ ትንንሽ ልጆች ካሏችሁ እናንተን እንዲያውም ሞር እርጅ አደርጋችኋለሁ። ምክንያቱም ቀድመን ነው ይሄንን ትረስት ቢልድ የምናደርገው። እኛ ጥንንት ልጆች ያሉ እንዲያውም ትልቅ ኦፖርቹኒቲ ያለን። ስለዚህ ጌት ደ ቡክ፣ ሪድ ደ ቡክ፣ አፕላይ ደ ቡክ፣ አውሩት። ኦብቪየስሊ ይሄ መጽሐፍ በእንግሊዘኛ ነው የተጻፈው። አንዳንዶቻችሁ እንደው በአማርኛ እንደምትሉኝ በጣም እርግጠኛ ነኝ። ይሄኔ ኦልሬዲ ታይፕ አድርጋችሁታል እዚህ ጋር ሳትደርሱ። ኦብቪየስሊ በአማርኛ ሙሉ መጽሐፍ ምጽፍበት ኮንፊደንሱ የለኝም። አት ሰም ፖይንት አስተረጉመዋለሁኝ ዳትስ ኢን ዘ ፊውቸር ከጥቂት ዓመታት በኋላ ሞስት ላይክሊ። ግን ከዛ በፊት እንዴት ነው ማድረግ የምንችለው? ኦኬ ቋንቋ ችግር ካለ አንድ በተለይ ደግሞ ከኢትዮጵያ ውጭ ልጆቻቸውን እያሳደጋችሁ ያላችሁ ወላጆች አይ ሪሊ ሬኮመንድ ዩ ቱ ሪድ ዲስ። ምክንያቱም ልጆቻችሁን ኮሚዩኒኬት ስታደርጉ የእውነት ሬርሊ በአማርኛ ቁጭ ብላችሁ አይ ዳውት ዳት እነሱ አንደርስታንድ እያደረጓችሁ ኢሞሽናሊ ከኔክት እያደረጋችሁ ነው ወይ የሚለው እንግዲህ እናንተ ናችሁ የምትመልሱት። አንዳንድ እንደዚህ ሲሏችሁ እንደዚህ በሏቸው የሚሉት በጣም ባይ ዘ ዌይ የጻፍኩት ራሱ በጣም ሲምፕሊፋይ በሆነ ሁኔታ ነው። ይሄ የቃላት ውስብስብ ያለው ነገር አይደለም። በጣም ኢዚሊ ፎሎ የምታደርጉት የምታነቡት ፎርማት ነው ያደረኩት። ያንን ኢንቴንሽናሊ ነው ያደረኩት፣ ምክንያቱም እንግሊዝኛ ሰከንድ ላንጉዌጃችን ስለሆነ ለብዙዎቻችን። ስለዚህ እነዚህ እንዲህ ሲሏቸው እንዲበሏቸው የሚለውን በእንግሊዝኛ ማወቃችሁ ጥሩ ነው። ከዛ ባለፈ ደግሞ ይሄንን ቢካዝ ቅድም እንዳልኩት ዝም ብላችሁ አንብባችሁ የምታስቀምጡት መጽሐፍ እንዲሆን ስለማልፈልግ ፎር ዘ ፈርስት 50 ፋሚሊስ የመጀመሪያ 50 ኦርደር የምታደርጉ ሰዎች
ሊንኩን እንደ ዲስክሪፕሽን አድርጌላችኋለሁ። ዌብሳይታችን ላይ ክሬት አድርጌያለሁ ቀድማችሁ early access ማግኘት የምትችሉበት። so for the first 50 orders በነፃ 2 parenting session አደርጋለሁ። ይሄ መጽሐፉን ኤክስፕሌን የማደርግበት እንዴት አፕላይ እናድርገው የሚለውን በአማርኛ የምንነጋገርበት፣ ከዛ ባለፈ ደግሞ እናንተ ያላችሁበትን ሼር የምታደርጉበትና እንዴት ነው ይህንን ሪሶርስ መጠቀም የምንችለው የሚለውን እንደዚህ ላይቭ ሴሽን ላይ የምንገናኝበት ቨርቹዋሊ የምንገናኝበትን ሴሽን አደርጋለሁ። እንደምታውቁት ፓረንቲንግ ግሩፕ is $50 per session። ይሄኛው ግን ፍሪ ነው የሚሆነው ቢካዝ ይሄንን የማደርግበት ምክንያት I really want you guys ይሄንን ሪሶርስ የእውነት እንድትጠቀሙበት፣ ከልጆቻችሁ ጋር ያለው ነገር እንዲፈወስ በዚህ እግዚአብሔር ደግሞ ይረዳናል። ይሄንን ኢንትረስት ያደርገኛል የምትሉ ሰዎች ሊንኩን ዲስክሪፕሽን ላይ አድርጌላችኋለሁ። እሱን ሊንክ ተጫኑትና it's going to take you ዌብሳይታችን ላይ ይወስዳችኋል። ትንሽዬ ፎርም አለች early access የሚል ፎርም። ስማችሁንና ኢሜይላችሁን I believe 2 ጥያቄ ነው የሚጠይቀው። ስማችሁንና ኢሜይላችሁን ታደርጋላችሁ። the first 50 people የማገኘውን እናንተን ስፔሲፊክሊ ኮሚዩኒኬት አድርጋችኋለሁ ሴሽኑን የምናደርግበት። ከዛ ባለፈ ደግሞ ሪሊዝ የሚደረግበትን ቀን በኔክስት ቪዲዮ እነግራችኋለሁ። should be in May ሪሊ እየጸለይኩ ያለሁት ሜይ 2 ላይ ነገሮችን ከጨረስኩኝ እዛ ብያለሁ፣ ግን ኮንፈርም አደርጋችኋለሁኝ። ዲኤምቪ ኤሪያ ያላችሁ ሰዎች መጽሐፉን ሪሊዝ የማደርግበት ቀን ላይ ወርክሾፕ እናደርጋለን፣ ፓረንቲንግ ወርክሾፕ። ስለዚህ ነገር እንነጋገራለን። እንዳልኳቸው የመጽሐፉ ርዕስ they talk when they feel safe ነው። እንዴት ነው ልጆቻችን ሴፍቲ እንዲሰማቸው ቤታችን ማድረግ የምንችለው የሚለውን ወርክሾፕ እናደርጋለን። ስለዚህ ኢንፐርሰን ቨርቹዋሊ ብቻ ሳይሆን ኢንፐርሰን የምንገናኝበት ኦፖርቹኒቲ ይኖራል። እሱንም ኔክስት ቪዲዮ ላይ ፕሊዝ ከም ባክ ኔክስት ዊክ ባይ ዘን ቀኑን ፋይናላይዝ ስለማደርግ ኔክስት ቪዲዮ ላይ ሬጅስተር የምታደርጉበትን ኢቨንት ኢዝ ፍሪ ሬጅስተር የምታደርጉበትን ሊንክ እሰጣችኋለሁ። ለዛ ቲኬቱን ፍሪ ቲኬት ማግኘት እንድትችሉ አይ ጀስት ኒድ ቱ ኖ ስንት ሰው እንደሚመጣ ሪሶርሶችን ለእናንተ ማዘጋጀት ስላለብኝ። ከዛ ባለፈ እንግዲህ እግዚአብሔር ይርዳን፣ የተቻለልን እናድርግ። የእውነት እግዚአብሔር በመካከላችን ያለውን ክፍተት ይፈውሳል ብዬ አምናለሁኝ። እኛ በጣርን ቁጥር ልጆቻችን ደግሞ ያንን ጥረት በሚያዩበት መንገድ ስንጥር ይሄ በመካከላችን ያለው ክፍተት እየጠበበ ይሄዳል ብዬ ጸሎቴና ምኞቴ ነው። if you have any questions please comment ላይ let me know። እንግዲህ ኢንካሬጅ አድርጉን። እንደዚህ አይነት ስራ የምንሰራ ሰዎች ትንሽ ቀላል ነው ዲስካሬጅድ መሆን፣ ግን እግዚአብሔር በጣም እየረዳ እንደሆነ ያለው thank you so much for your support። በጣም ነው የሚያስደንቀኝ every time በተለያዩ ፕላትፎርሞች ላይ እየተዋወቅኳችሁ ያላችሁ ቤተሰቦች leave me a comment ያላችሁን ጥያቄ let me know። እንዳልኩት ዲስክሪፕሽኑ ላይ ሊንኩን ታገኛላችሁ። go ahead and fill out the form። subscribe, share, please share this video ለሌሎች ቤተሰቦች ብዙ ቤተሰቦች እንዲያዩ ትፈልጋለሁኝ። ሪሶርሱን እንደ ኮሚዩኒቲ ይሄንን ስራ መስራት እንድንችል ሼር አድርጉት። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። click the little bell so notify እንዲያደርጋችሁ የሚቀጥሉት ቪዲዮዎች ሲመጡ። እግዚአብሔር ይርዳን። I'll see you on the next video። መልካም ቀን።